ሰላም እንዴት ናችሁ? ከዚህ በፊት ከሰራችሁ ቱቶሪያሎች ኮሜንት እንደተረዳሁት ጃቫስክሪፕት ላይ ኮርስ እንዲሰራላችሁ ጠይቃችሁኛል። በጥያቄያችሁ መሰረት ጃቫስክሪፕትን ከቢጊነር እስከ አድቫንስድ ሙሉ ኮርስ ያዘጋጀሁላችሁ መሆኑን እየገለጽኩ ከናንተ የሚጠበቀው ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ እንድታበረታቱኝ እጠይቃለሁ። ይህ ኮርስ ሙሉ በሙሉ ፕሮጀክት ቤዝድ ስልጠና ነው። እንደምትወዱትም አልጠራጠርም። ለዛሬ የማቀርብላችሁ ኤችቲኤምኤል ኤሌመንቶችን በተመለከተ ይሆናል ማለት ነው። እንደ መነሻ እንዲሆነን ኤችቲኤምኤል ኤሌመንቶች እንዴት እንደምንጠቀምባቸው የማሳያችሁ ይሆናል። እዚህ ጋር እንደምትመለከቱት እዚህ ላይ ነው የምንሰራው። ይሄ ከመጀመሪያ ላይ ያለው ዶክ ታይፕ ኤችቲኤምኤል ይላል። እዚህ ላይ እንደምትመለከቱት this declaration defines the document type and version of HTML ኤችቲኤምኤላችን ዶክመንት ታይፕ መሆኑን ለመግለጽ የተቀመጠ ነው ማለት ነው እንጂ ያን ያክል ብናጠፋውም ይሄንን ችግር የለውም። ቢቀመጥም ዶክመንት ታይፑ ኤችቲኤምኤል መሆኑን እንዲገልጽልን የተቀመጠ ነው ማለት ነው። ሌላው ኤሌመንት ኤችቲኤምኤል ኤንድ ቦዲ ታግ ኤችቲኤምኤል ታግ አለ እዚህ ጋር። ዘ ኤችቲኤምኤል ታግ ኢዝ ዘ ሩት ኤሌመንት ኦፍ አን ኤችቲኤምኤል ፔጅ። ምን ማለት ነው? የኤችቲኤምኤል ፔጃችን ሩት ኤሌመንት ነው ማለት ነው። ምን ኤችቲኤምኤል ታግ ማለት ነው። እንደምትመለከቱት ኤችቲኤምኤል ታግ በዚህ መልክ ማስቀመጥ እንችላለን ማለት ነው። እዚህ ጋር ላንጉጁን እንግሊዝ ወይም አማሪካ ከፈለግን ደግሞ ይሄንን ኤኤም ማድረግ እንችላለን። ወደ አማርኛ በአማርኛ እንትን እንደሆን ከፈለግን ኤኤም ማድረግ እንችላለን። እንግሊዘኛ እንደሆን ከፈለግን ደግሞ ኤኤን ማድረግ እንችላለን። ይሄ በዋናነት ታጉ የሚገልጽልን ምንድነው ማለት ነው? ኤችቲኤምኤል ኦፕን ታግ ነው ማለት ነው። እዚህ ጋር ደግሞ ስንመጣ ክሎዝ ታግ ይኖረዋል። በዚህ መልክ ሲሆን ክሎዝ ታግ ይኖረዋል ማለት ነው። በዚህ መካከል ሄዲንግ አለ፣ እንደገና ቦዲው አለ ማለት ነው። ሄዲንግ ታግ አለ፣ በሄዲንግ ታግ ቀጥሎ ቦዲ ታግ አለ ማለት ነው። እሺ እዚህ ጋር እዚህ ላንጉጁን አለማስቀመጥም እንችላለን፣ እንደዚህ ማድረግ ማስቀመጥ እንችላለን ማለት ነው። ይሄ ኦፕን ታግ ነው ማለት ነው። የኤችቲኤምኤል ኦፕን ታግ ነው ማለት ነው። ሌላው ዘ ቦዲ ታግ ኮንቴንስ ዘ ቪዚብል ኮንተንት ኦፍ ዘ ዌብ ፔጃችን ላይ ሊታዩ የሚችሉ ኮንተንቶችን የሚይዝልን ክፍል ነው ማለት ነው። ይሄ ቦዲ ታግ እንደምትመለከቱት እዚህ ጋር ኦፕን ታግ አለው፣ እዚህ ጋር ክሎዝድ ታግ አለው። እዚህ መካከል ቪዚብል የሆኑ ኮንተንቶችን እዚህ ጋር ኮዳችንን እንጽፋለን ማለት ነው። በመቀጠል ኤችቱ ሄዲንግ ታግ ነው። ይህም ሌላኛው ኤሌመንት ነው። ሄዲንግ ኤሌመንት ዛት ዲስፕሌይስ ዘ ቴክስት ዋት ካን ጃቫስክሪፕት ዱ ኦን ዘ ዌብ ፔጅ። ለምሳሌ ዋት ካን ጃቫስክሪፕት ዱ የሚለውን ኮንተንት ዲስፕሌይ እንዲሆንልን ከፈለግን በሄዲንግ ኤችቱ እንዲታይ ይሄኛው እንዲታይልን ከፈለግን እዚህ ጋር እንመጣና እናደርጋለን ማለት ነው። እዚህ ጋር እንመጣና ኤችቱ እንበል። ኤችቱ ታግ አስቀምጥን። እዚህ ጋር ያለውን ቪዚብል እንዲሆን ከፈለግን ይህንን ኮፒ ልበለው፣ እዚህ ጋር ልምጣና ፔስት ልበለው። ስለዚህ በኤችቱ ታግ ውስጥ አስቀምጠው በዚህ መልክ ይቀመጣል ማለት ነው። ቦልድ ነው፣ ጎላ ያለ ጽሁፍ ሆኖ ይታያል ማለት ነው። ምን ኤችቱ ሄዲንግ ታግ ስለሆነ ነው። እሺ በኤች ዋንስ ባደርገው ምን ይፈጠራል የሚለውን ደግሞ እንመልከተው። እዚህ ጋር ይሄኛውን ኤች ዋን ሄዲንግ ባደርገው ተመልከቱ። እዚህ ጋር ልዩነቱ ይታያል፣ ግልጽ ነው። ይሄኛው በጣም ደመቅ ያለ ጎላ ያለ ጽሁፍ ነው። እዚህኛው ላይ ደግሞ ከዚህኛው አነስ ያለ ነው ማለት ነው። እሺ ይሄን ደግሞ ኤች ስሪ ላድርገው። ይሄን ኤች ስሪ ላድርገው። ኤች ስሪውን ደግሞ ከኤች ቱ ሄዲንግ ያነሰ ይሆናል ማለት ነው። እዚህ ጋር ሌላ ኤች ፎር ስናደርገው ከኤች ስሪ አነስ ያለ የሆነ ይቀጥላል እስከ ኤች ሲክስ ድረስ። የመጨረሻው ኤች ሲክስ ሄዲንግ ነው። ኤች ፋይቭ እናድርገው። ይሄን ደግሞ ሲክስ ላድርገው።
የምንጽፈው ጽሁፍ በዚህ መልክ ይቀመጣል ማለት ነው። H6 ስንጠቀም የመጨረሻው ነው ይሄኛው። ሳይዙ ይሄን የሚያክል ሳይዝ ይኖረዋል። H5 ስንጠቀም ደግሞ ይሄን የሚያክል ሳይዝ ይኖረዋል። H4 ስንጠቀም ይሄን አይነት ሳይዝ ይኖረዋል። እንደገና ደግሞ H3 ስንጠቀም ደግሞ ይሄኛውን ሳይዝ ይኖረዋል። H2 ላይ ይሄኛውን፣ H1 ላይ ደግሞ ቦልድ የሆነ ጎላ ያለ ጽሁፍ በዚህ መልክ ሳይዝ ይኖረዋል ማለት ነው። ስለ ሄዲንግ ኤሌመንት ወይም ሄዲንግ ታግ ይሄን ይመስላል ማለት ነው። በመቀጠል ፓራግራፍ ታግ ነው የምናየው። ፓራግራፍ ታግ እዚህ ላይ እንደምትመለከቱት ወይም እዚህ ጋር እንምጣና ፒ ታግ ፒ እንበልና እዚህ መካከል በዚህ መልክ ያወጣልና ዲስፕሌይ ያደርግልናል ማለት ነው። ይሄ ፓራግራፍ ኤሌመንት ነው። ፒ ስንጠቀም ፓራግራፋችን ኮንተንታችን በዚህ መልክ ዲስፕሌይ ያደርግልናል። እዚህ ጋር አይዲ ይኖረዋል። ዲሞ የሚል አይዲ ያለው ከጃቫስክሪፕት ጋር ለመጠቀም ነው ይሄን ምናምን የምንጠቀምበት። ቀጣይ ፕራክቲካል ነው የምናይ ይሆናል። the id is used to uniquely identify this element so javascript can find and manipulate it። ምንድነው ጃቫስክሪፕት አማካኝነት ምናደርገዋለን ነው ይሄን አይዲ ወይም ዲሞውን በመጠቀም ማኒፑሌት እናደርገው ኮንተንታችንን ማኒፑሌት ለማድረግ እንጠቀምበታለን ማለት ነው። እስኪ እንመልከተው። እዚህ ጋር ለምሳሌ እዚህ ጋር ክሊክ ሚ ስንል ለምሳሌ ኮንተንታችን ይሄ ነው። የመጀመሪያው ኮንተንታችን ይሄ ቢሆን ክሊክ ስናደርገው ምን ያህል ሄሎ ጃቫስክሪፕት እንደሆነ ያደርገዋል ማለት ነው። ኮንተንቱን መቀየር ይችላል ማለት ነው። ጃቫስክሪፕት ካን ቼንጅ ኤችቲኤምኤል ኮንተንት የሚለውን እዚህ ላይ እንደሰራ ነው ማለት ነው። ይህንም ምን አድርጎ ይቀይረዋል ማለት ነው። ጃቫስክሪፕት በመጠቀም ዲሞ አይዲ ዲሞውን ተጠቅመን ጃቫስክሪፕት ላይ ስንጠቀም ምን ያደርገዋል? ይህንን ሄሎ ጃቫስክሪፕት በሚል ይቀይርልናል ማለት ነው። ምን ላይ? ጃቫስክሪፕት ላይ ስንጠቀም። እዚህ ጋር አይዲው ዲሞ ነው፣ ይሄ ደግሞ ኮንተንቱ ነው። ስለዚህ እዚህ ጋር በተን ክሬት እናደርጋለን። በተን ታይፑ በተን እንበለው ብንለው ኦን ክሊክ እንለና ኢኳልስ ዶክመንት ዶት ጌት ኤሌመንት ባይ አይዲ ፋይንድ የምናደርገው ምንድነው? ዶክመንታችንን በጌት ኤሌመንት ባይ አይዲ ብለን ነው ማለት ነው። አይዲው ምንድነው? እዚህ ጋር ዲሞ ነው። እዚህ ጋር ዲሞ እንለዋለን ማለት ነው። ዶት ኢነር ኤችቲኤምኤል እንልና ኢኳልስ ኢነር ኤችቲኤምኤል ላይ ይሄ ኤችቲኤምኤል ኮንተንት ስለሆነ እዚህ ላይ ያለው ኮንተንት ላይ ምን አድርገዋለ? ኢኳልስ ሄሎ ጃቫስክሪፕት ብለ ቀይርልኝ። ምን ሲደረግ እዚህ ጋር እንደምትመለከቱት ክሊክ ስናደርጋት ሄሎ ጃቫስክሪፕት ብሎ ይቀይርልናል ማለት ነው። እዛን ሪሴት ማድረግ እንችላለን። ሪሴት ስናደርገው ወደ ነበረበት ይመለሳል ማለት ነው። በመቀጠል የምናየው በተን ኤሌመንት ነው። ዚስ ክሬትስ ክሊኬብል በተን ኦን ዘ ዌብ ፔጅ። ክሊክም የምትል በተን ክሬት አድርገናል። እዚህ ጋር እሷን ክሊክ ስናደርጋት ምን ታደርጋልናል ማለት ነው? አውትፑቱ ሄሎ ጃቫስክሪፕት የሚለውን አውትፑት ይቀይርልናል። ማን ኤችቲኤምኤል ኮንተንቱን በጃቫስክሪፕቱ ይቀይርልናል ማለት ነው። በምን በመጠቀም? አይዲ ዲሞ በመጠቀም ማለት ነው። ዘ ኦን ክሊክ አትሪቢዩት ኢዝ አን ኢቨንት ሃንድለር ዛት ኤክሲኪዩትስ ጃቫስክሪፕት ኮድ ዌን ዘ በተን ኢዝ ክሊክ። ምንድነው? በተኑ ክሊክ ሲደረግ ይሄ ኦን ክሊኩ ምን ያደርግልናል? አውትፑቱን ይቀይርልናል ማለት ነው። ዶክመንት ዶት ጌት ኤሌመንት ባይ አይዲ ዲሞ ዚስ ጃቫስክሪፕት ሜተድ ፋይንድስ ዘ ኤችቲኤምኤል ኤሌመንት ዊዝ ዘ አይዲ ዲሞ አወር ፓራግራፍ። አይዲ ዲሞ ላይ የሰጠነውን ኮንተንት ቀይሮ በጃቫስክሪፕቱ ኮንተንት እንዲቀይርልን ያደርግልናል ማለት ነው። ዶት ኢነር ኤችቲኤምኤል ኢኳልስ ሄሎ ጃቫስክሪፕት ይላል። ለምሳሌ ይሄ ደግሞ እዚህ ጋር እንደተመለከት ነው። ዶት ኢነር ኤችቲኤምኤል ኢኳልስ ሄሎ ጃቫስክሪፕት የሚለው ምንድነው? ክሊክ የምትለዋ በተን ቅድም እንደነገርኳችሁ ክሊክ ስትደረግ በኤችቲኤምኤል ኮንተንቱን ይህንን ቀይርልኝ እንደማለት ነው። ለዛሬ የነበረን ቱቶሪያል ይመስላል። በሚቀጥለው ክፍል እስከምንገናኝ መልካም ቆይታ ይሆንላችሁ። የሚቀጥለው ቪዲዮ እንዲደርሳችሁ ቻናሉ ሰብስክራይብ ማድረግ እንዳትረሱ እላለሁ።